ሰው እንዴት ራሱ ማድረግ የቻለ የሰውን እገዛ ይፈልጋል። በተለይ ደግሞ በአሁኑ ዘመን በ21ኛው ክፍለ ዘመን ያለነው እኮ 21ኛው ክፍለ ዘመን ላይ ነው። ሰላም አለይኩም ረህመቱላሂ ወበረካቱ። ሰላም ሰላም ክርስቲያን ወገኖች እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ሰላማችሁ ይብዛ። ላይክ ሼር ኮሜንት እያደረጋችሁ አበረታቱኝ። እናንተ እገዛ ያስፈልገኛል። እንኳን ደህና መጣችሁ ወደ ዜድ ዩቱብ። ስለምታበረታቱኝም አመሰግናለሁ። ደክሞኛል፣ ያው ያስታውቃል ድምፄ። እንግዳ ነበረኝ እነሱን እያስተናገርኩ ላይ በማልገባው ዛሬ አንድ በእኔ አለቃዎች ወይም በማዳሜ ቤተሰቦች እምትሰራ አንደኛው ዜጋ ሀበሻ ነበረች። ስለሷ ነው የማካፈላችሁ። በደንብ አዳምጡ ቅመሞች፣ ልታስተውሉና ልብ ልትሉ ይገባችኋል። እንዴት እንደተፈጠረ ልንገራችሁ። ሰዎቹ ጥሩ ናቸው እና 1 ዓመት ከምናምን ሆኗታል ከመጣች። ከዛ ዩቱብ ሲሉ እሷን መክፈት ፈለገች። ግን እንዴት እንደሚከፈት ያው ታውቃላችሁ፣ ግራ ያጋባል። እንዴት እንደሚከፈት አታውቅም። ብዙ የእረፍት ሰዓት አላት። ያን ያህል ከባድ አይደለም ስራው። ያው መቼም ማዳም ቢሆኑም የማይከብድ ስራ የለም፣ ግን ጥሩ ናቸው። ዋይፋይ ያለ በነፃ ስልክ አላት። ከዛ መክፈት ጀመረች። በዛ ሰዓት እኔ ጋር እንተዋወቅ። እኔም አልመጣሁም መሰለኝ ነው፣ ብዙ ጊዜ አንገናኙ። ከዛ ምን ተፈጠረ? ዩቱብ መስራት እፈልጋለሁ ትላለች ለማዳሙ ማለት ነው። ታዲያ ምን ችግር አለው? ስልክሽን አምጪና ኢሜል ልክፈትልሽ። መክፈታችሁበትም እንዴት ትላታለች። አዎ አልችልበትም ክፈችልኝ ብላ ስልኳን ትሰጣታለች። ይቺ ልጅ እሺ ብላ ስልኳን ከሰጠቻት በኋላ ማዳሟም ዋይፋይ ስላለ ከፈተችላትና ሰጠቻት። ማዳሟ እንደከፈተችላት ፓስወርዱን እራሷ ናት የሞላችው ማዳሙ። ከዛ ምን ተፈጠረ? ይቺ ልጅ መስራት ጀመረች። ፓስወርዱን አታውቅም። ልብ በሉ፣ ማስተዋል ያለባችሁ እዚህ ጋር ነው። ቅመሞች እያስተዋላችሁ እሺ። የሰው እገዛ ያስፈልጋል? አዎ ያስፈልጋል። ግን ፓስወርድ ኢሜሉ እንዳለ ሆኖ ፓስወርድ ራሳችን ብንሞላ ጥሩ ነው። ከዛ ከፈተችላት፣ መስራት ጀመረች። ትሰራለች፣ ማሻአላ እየሰራች የሆነ ሰዓት ላይ የ3 ዓመት ልጅ አለ። ስልኩ ምን ያደርገዋል? ውሃ ውስጥ ይከተዋል። ኪሳራ። እዚህ ጋር ነው ልጅቷ ጉድ የተሰራችው። ከአንድ ማይሉ ሁለተኛ ሞት ማለት ነው። ልፋቱን ታውቁታላችሁ ቅመሞች። ይሄ ለእናንተ የሚነገር ነገር አይደለም። ከዛ እየሰራች ስልኩ ውሃ ውስጥ ይገባባታል። ሽንት ቤት እንደዚህ ሻወር ምናምን እንትን እያለችው መቅሰላው ላይ ልጁ ይጨምርባታል። በቃ ስልኩ ከዛ በኋላ እንዳለ መስራት አይችልም። ያው ታውቃላችሁ ውሃ ውስጥ ከገባ ስልክ መስራት አይችልም። ከዛ ምን ተፈጠረ? ልጅቷ ወደ 500 ምናምን ሰባለው። ኢሜሉን አታውቀውም። ኢሜሉን ኦኬ ሁልጊዜ እንትን የምትለው ፓስወርዱን አታውቀውም። መጨረሻ ላይ እንደምንም ስልክ ተገዛ። ከተገዛ በኋላ በዛው ኢሜል እና በዛው ዩቱቧ በዛው ስሟ መቀጠል ፈለገች። ፓስወርዱን አታውቀውም። ከዛ ሄደችና ላለቃዋ ከአሁን በፊት የሞላሽልኝን ሙይልኝ፣ ምክንያቱም ብዙ እንትን አለ፣ ብዙ ቤተሰብ አፍርቼበታለሁ፣ በዛው ነው መቀጠል ፈልገው ትላታለች። ታዲያ እንዴት እኔ አሁን ላስታውሰው እችላለሁ? ምክንያቱም ብዙ ጊዜ ሆኖታል። ከፈችልኝ አልሽኝ፣ ከፍቼ ሰጠሁሽ። ያንን ፓስወርድ እኔ ላስታውሰው አልችልም ስትላት፣ በቃ ያላት አማራጭ ምንድን ነው? እንደገና አዲስ ዩቱብ ከፍታ እንደገና መስራት። ታውቁታላችሁ ድካሙ ምን ያህል እንደሚያለፋ ስራ፣ ሙቀት፣ ጩኸት፣ ሁሉን ነገር እያስተናገርን ነው እዚህ ጋር የምንቆመው እና እንደገና በጣም ነው የሚከብደው ወደኋላ መመለስ። አንድ ሰው ራሱ በቀን ለማግኘት በጣም ዋጋ ያስከፍላል። በተለይ ደግሞ በአሁኑ ዘመን የሚተባበር ሰው የለም። እኛ ቅመሞች ደግሞ እስበሳችን አንተባበርም። አሁን አዲስ ገና ራሱ ላይ ራሱ መግባት አልጀመረችም። እኔ የመሰለኝ እስከ ዛሬ ድረስ በራሷ ከፍታ በራሷ የምትንቀሳቀስ ነበር የመሰለኝ። አሁን ከባለፈው ጁማ ነው ይሄ ነገር ሄጄ እነሱ ጋር
ጁማ እንሄዳለን እዛ ሄጄ እንደዚህ ተፈጥሯል ምናምን አለችኝ። ፓስወርዱን አታውቂም ስላት አላውቅም፣ እሷ ናት ሞልታ የሰጠችኝ አለች። እና እንደ አዲስ ከፍተን አሁን እንደ አዲስ እየሰራች ነው። ያኔ የለፋችበት ወደ ስንት ወር ነው ከተከፈተ? ወደ 5 ወር ወደ 6 ወር ሆኖታል ብላኛለች ኦልሬዲ። እና ምን ያህል እንደሚያደክም ምን ያህል እንደሚያለፋ እያወቃችሁ በራሳችሁ ተንቀሳቀሱ። ካልሆነ ደግሞ የኛ አገር ልጆች አሉ ሀበሾች እየከፈቱ ለቅመሞች የሚሰጡ ከእንደነሱ አይነት ሰዎች ጋር ተገናኙና ኮኔክት አድርጉና እየከፈቱ ይስጧችሁ። ከማዳሞቻችሁ ጋር እንዴት ነው ኢሜል ክፈችልኝ ዩቱብ ክፈችልኝ ብለሽ ስልክሽን የምትሰጫት? እሺ ተከፈተ፣ ለፋሽበት። ሞኒስ እኮኝስ ፓስወርዱን አታውቂው ምን ይውጥሻል? የዛን ሰዓት በጣም ከባድ ነው። ይሄን ነገር ልናስበውና ልንጠነቀቅበት ይገባል ባይ ነኝ። በጣም ጥንቃቄ ያስፈልገዋል። እያንዳንዱ ደቂቃ ዋጋ እየከፈልን ነዋ ያለነው እዚሁ በሙቀት በስራ ዋጋ ያስከፍላል ሁሉም ነገር። አንድ ነገር ሲለፋበት ለፍተሽ ስታገኙ ነው ደስ የሚለው። ዝም ብሎ ከመሬት የሚገኝ ነገር የለም፣ ዋጋ ያስከፍላል። ስለዚህ ዋጋ የሚያስከፍላችሁን ነገር እንዳልሆነ ባታደርጉት ጥሩ ነው ባይ ነኝ እኔ። እውነቴን ነው። ሰው ማሻአላ አሁን ሁሉም በየቦታው ሶሻል ሚዲያ እንዳለ በየቋንቋው አማርኛም፣ ትግራይም፣ ኦሮሞም ሁሉም እንዳለ በየራሳቸው ቋንቋ ቪዲዮ እየሰሩ ነው። ሰርች እያደረጋችሁ እያያችሁ ክፈቱ። ግዴታ 2 3 ስልክ መኖር የለበትም ኢሜል ለመክፈት። አንዱን እያያችሁ በአንዱ ለመክፈት አይደለም። ሴቭ አድርጉት። ሴቭ አድርጉና ክፈቱ። ክፈቱ። በራሳችሁ ተንቀሳቀሱ። የሰውን እገዛ አትፈልጉ። በተለይ ደግሞ በአሁኑ ዘመን ሁሉም በየቋንቋው ተምሯል። ስለዚህ ያንን ነገር ቁም ነገር ላይ አውሉት። ጊዜያችሁን የምታቃጥሉበትን ዋጋ ጥቅም ላይ አውሉት። በቃ ለፋችሁ አይደለ? ስለዚህ ውጤታማ መሆን አለበት። ካልሆነ ደግሞ ወይም አርፎ መቀመጥ ይሻላል። ምክንያቱም ስንት ነገር አለው ድካሙ፣ ምን ያህል እንደሚያደክም እኔ ወላሂ በጣም ነው እያደከመኝ ያለው። ገና ነው እንግዲህ ኢቨን አሁን ከጀመርኩ ራሱ 1 ወሬ ነው፣ ግን በጣም እያደከመኝ ነው ያለው ገና ካሁኑ። ታዲያ ይህ ሁሉ ድካም እንዴት ነው አሳልፈን የምንሰጠው? እንዴት ነው ዋጋ እየከፈልንበትን ያለውን ነገር እንዴት ነው እንደ ችላ ብለን የምናልፈው? ልናስተውል ይገባል። ይሄን ልላችሁ ነው፣ እንድትማሩበት እንድታስተውሉት ነው ይሄንን ቪዲዮ የሰራሁት። በጣም ደክሞኛል። ኃይለኛ ድካም ላይ ነኝ። ድምፄ ልክ አይደለም። ልቤ 99 እየመታ ነው። እና ተማሩበት ቅመሞች፣ ለእናንተ ነው። ሌላ ስልክ የለኝም እያሳየሁን ፓስወርድ ኢሜል ምናምን የት ጋር እንደሚገኝ አለ። ብዙ ልጆች ሰርተዋል። እሱን ማግኘትና መፈለግ ትችላላችሁ። እኔ ግን አንድ ስልክ ነው፣ መስራትም አልችልም። ይሄንም ተደብቄ ነው እየቀረጽኩ ያለሁት እላችኋለሁ። አበረታቱኝ። እናንተ እገዛ ያስፈልገኛል ቅመሞችዬ። ስለምታዳምጡኝ በኮሜንት ስለምታበረታቱኝ አመሰግናለሁ።